እስቲ ዛሬ እኔ እናንተ እናውራ እስቲ ሌላውን ሰው ተወውና ከኔ ጋር አውራ እስቲ የእውነት አንተ ዛሬ የደረስክበት ደረጃ እንድትደርስ ዋጋ የከፈሉ ሰዎች የሉ ቤተሰቦች ዋጋ አልከፈሉ እናትና አባት ዋጋ አልከፈሉ ከመጸነስ ጀምሮ ብንጀምር እናት አንተን ጸንሳ ለአንተ ፊውቸር እንዳትጎዳህ ብላ ራሷን ያመመት መድኃኒት ሳትውጥ እንደፈለገች መተኛት ሳትችል ያማረትን ምግብ መብላት ሳትችል ጓደኞቿ እየሄዱ ፈታ ሲሉ እሷ ግን ተቆጥባ ለማብላ ለአንተ ብላ ተወልደስ ቤተሰቦች ያዩት መከራ በአንተ የተነሳ ፋይናንሻል ክራይሲስ ውስጥ ገብቶ ሊሆን ይችላል። ምንም ማመቻመች የለም። እውነት መሬት የወረደው ነው ነው አንተን ለማሳደግ ብሎ ያልገቡት ቦታ አለ፣ ያላዩት የሰው ፊት አለ። ታምህ እንደዛ እየሮጡ እየተሰቃዩ ሐኪም ቤት ያልሄዱ ቤተሰቦች አንተ ዝም ብለህ እንደ ኦብዘራይዝ ትናንትና ተወልደ ዛሬ እንደ ግብድ ያልከ ሰው ነህ። ዋጋ ተከፍሎብሃል አልተከፈለብህ። ቤተሰቦች እንደዚህ ተሰቃይተው አሳድገው ማለት ነው ጥሩ ደረጃ ትደርሳለህ ጥሩ ፊቸር ይኖራል ብለው እንደዚህ ተሰቃይተው ዋጋ ከፍለው አሳድገው ብራዘር አንተ ዛሬ ምን እያረክ ነው? ያንን ዋጋ የከፈሉ ቤተሰቦችን ወደ ጎን አድርገህ ኖርማል ምንም ፊቸር የማይሰጥ የማይረባ ጓደኛ ይዘህ ሰፈር ለሰፈር መንጎዳጎድ ክለብ ለክለብ መዞር ምን ሊያደርስ? ፋይሬጅ ቆም እስቲ አንተ ቆም በል። ዋጋ ከፍለው ያሳደጉ ቤተሰቦችን ሳትሰማ የት ልትደርስ? ሌላው ቢቀር ሂስትሪ አስተምርህን የሰፈር ሰዎች ያሉበትን ኮንዲሽን አታይም? ወጣቶች ያሉበትን ኮንዲሽን አታይም? ከነሱ አትማርም? ግዴታ አንተም እንደነሱ መሆን መቻል አለብህ። ይሄኔ በስራ ላንተ ነው ሰጠ ብራዘር። ዛሬ ወጣት ነህ፣ መሮጥ ትችላለህ። ዛሬ ወጣት ነህ፣ እንደፈለክ መሆን ትችላለህ። ማንም አይዘህም። የእውነት ቤተሰቦችም ተቆጣጥሮ አንተን የትም ምንም ሊይዙ አይችሉም። አንተ ሆነስትሊ ስፒኪንግ ማን ይዛል? ግን አንድ ነገር ልንገር፣ ራስህን ከ40 ዓመት በኋላ አስብ። ምን አይነት ህይወት ነው መኖር የምትፈልገው? አሁን ወጣትነትን ስታየው በቃ ደግመህ የምታገኘው የሆነ በቃ ኢነርጄቲክ ሆነ ምናምን በቃ ሁሉም ነገር ማይጠፋ ማያረጅ ማይወድቅ ይመስላል። እስቲ ራስህን አስበው ከ20 ዓመት በኋላ ምን አይነት ላይፍ እንዲኖር የምትፈልገው? ምን አይነት ህይወት እንዲኖር የምትፈልገው? ብራዘር ዋጋ የከፈሉ ቤተሰቦች አሉ። እዚህ ጋር ትናንት ያገኘው ጓደኛ ማንነትህን እንዳይለውጠው ተጠንቀቅ። ፋራቱን